ሰላም የፋይዳ ማህበራዊ ሚዲያ ተከታታዮቻችን፣ ይህ በየወሩ ከማህበረሰቡ ለሚነሱ ጥያቄዎች ምላሽ የምንሰጥበት ፕሮግራማችን ነው። እኔ ሄኖክ ጥላሁን እባላለሁ። በብሔራዊ መታወቂያ ፕሮግራም የምዝገባ ኦፕሬሽን እንመራለሁ። በማህበራዊ ሚዲያዎች ለጠይቃቸዋቸው ጥያቄዎች ላይቭ መልስ የምንሰጥ ይሆናል። ለመግቢያ እንዲሆነን የተወሰኑ ነገሮችን ካነሳሁኝ በኋላ ያነሳቸዋቸውን ጥያቄዎች ሰዓት በፈቀደልን መጠን ፈጠን እያልን ምላሽ እሰጥበታለሁ። እንግዲህ እንደምታውቁት የፋይዳ ኢትዮጵያ ብሔራዊ ዲጂታል መታወቂያ ስርዓት ባለፉት ጥቂት ዓመታት በሀገር አቀፍ ደረጃ መተግበር ከጀመረ ወዲህ በጣም በስፋት ስራው ቀጥሎ በሁሉም ክልሎች፣ ከተማ አስተዳደሮች በዋና ዋና ከተሞች ሳይወሰን ወደ ዞን፣ ወደ ወረዳ እንዲሁም ወደ ቀበሌ እየገባን ያለንበት ጊዜ ላይ እንገኛለን። እንግዲህ ሁሉም የህብረተሰብ ክፍላችን የፋይዳ ተጠቃሚ መሆን እንዲችል ይህን ስራ በማስፋት ላይ እንገኛለን። ይህን የምዝገባ ስራ የሚከውኑ የምዝገባ አጋር አካሎች በተጨማሪም በተለይ ወደ ገጠር ለማስፋት እንዲያስችል በዚህ ስራ ላይ የሚያግዙ ተጨማሪ መዝጋቢዎች ወደ ስራ እያስገባን ነው። አሁን በዚህ ሰዓት በሀገር አቀፍ ደረጃ ወደ 7000 የሚጠጋ የምዝገባ መሳሪያ በሁሉም አካባቢዎች ተሰራጭተው ምዝገባው እየተከናወነ ይገኛል። በአንዳንድ አካባቢዎች ቀደም ብሎ ከመጀመራችን የተነሳ ሰፊ ከቨሬጅ ለማዳረስ ችለናል። አዲስ አበባ እንደ ምሳሌ ማንሳት ይቻላል። ድሬዳዋና ሐረርን እንዲሁ ሌሎችም አካባቢዎች ላይ በሁሉም ክልሎች መጠነ ሰፊ ስራ እየተሰራ ነው። በዚህ ስራ ላይ እንግዲህ በየክልሉ በየከተማ አስተዳደሩ ያሉ በየደረጃው ያሉ የስራ ኃላፊዎች፣ ሴክተሮች፣ ህዝቡም ጭምር በጣም በመነቃነቅ ከፍተኛ ምዝገባ እየተካሄደ ይገኛል። እንግዲህ ምዝገባው ላይ ደግሞ የሚነሱ አንዳንድ ጥያቄዎች ብዥታ ሊሆኑ የሚችሉ ወይም በግል አንድ ተመዝጋቢ ነዋሪ ካጋጠመው ነገር አንጻር መልስ ለማግኘት የሚፈልግባቸው ጥያቄዎች አሉ። እነዚህን ደግሞ በተከታታይ ባሉ የመገናኛ ዘዴዎች ሁሉ ሶሻል ሚዲያን ጨምሮ መልስ እየሰጠን ያለንበት ሁኔታ ነው። ዛሬም ከዚሁ ጋር በተያያዘ ቀደም ብለን እንዳስተዋወቅ ነው የተሰበሰቡ ጥያቄዎች አሉ። እነዚህን ጥያቄዎች እንመልሳለን ማለት ነው። በዛሬው ዕለት ከ41 ሚሊዮን በላይ ኢትዮጵያውያን እና በኢትዮጵያ የሚኖሩ የውጭ ሀገር ዜጎች ተመዝግበዋል በፋይዳ በሀገሪቱ ስፋት ማለት ነው። ይሄ በፍጥነት እየሰፋ ሄዶ በአመቱ መጨረሻ አብዛኛውን ህዝብ መመዝገብ እንድንችል የሚያስችል ስራ እየተሰራ ነው። እንግዲህ ከአገልግሎት አሰጣጥ ጋርም እየተያያዘ ነው። እንግዲህ ተመዝግቦ ብቻ መታወቂያ ብቻ ወይም ቁጥሩ ብቻ እንዲኖረን ሳይሆን በዕለት ተዕለት ህይወታችን ከምንጠቀማቸው አገልግሎቶች ጋር ተሳስሮ የቀለጠፈ አስተማማኝ የሆነ ፈጣን እና ቴክኖሎጂን መሰረት ያደረገ አገልግሎት ማግኘት እንድንችል እኛ እንደ ነዋሪ እንደ ዜጋ ይህን አገልግሎት መጠቀም እንድንችል የሚያስችል ስራ ነው። እንግዲህ ይሄ የዲጂታል መታወቂያ ነው። በዋናነት ውስን በሆኑ ማንነትን ሊገልጹ በሚችሉ የስነ ህዝብ መረጃዎች ወይም ዲሞግራፊክ መረጃዎች እና ሶስቱንም የባዮሜትሪክ መረጃዎች በመጠቀም የፊት ገጽታ ፎቶ፣ የአይን ብሌን አሻራን እና የጣት አሻራን በመውሰድ የሚደረግ ምዝገባ ነው እንደሚታወቀው። ስለዚህ ይህንን በማድረጋችን እያንዳንዱ የሚመዘገብ ሰው በልዩነት ዩኒክ በሆነ መልኩ እናረጋግጣለን። ከዚህ በመነሳት ደግሞ የማረጋገጥ አገልግሎቶችን ማንነትን የማረጋገጥ አገልግሎቶችን እንሰጣለን ማለት ነው። አሁን ከባንኮች ጋር ቀደም ብሎ ከውልና ማስረጃ ስርዓት ጋር ከባቡር ሰርቪስ ከወሳኝ ኩነት ስርዓቶች ጋር ከተለያዩ አገልግሎቶች ጋር እየተያያዘ ነው። ይሄ ደግሞ እየሰፋ የሚሄድ ነው የሚሆነው ማለት ነው። ይሄን ስናነሳ ቀደም ብለው በስራ ላይ የነበሩ የመታወቂያ አይነቶች ምንድን ነው ዓላማቸው? እንዴትስ አብረው ይቀጥላሉ የሚል ጥያቄ በተደጋጋሚ ይነሳል። እንግዲህ ፋይዳ መሰረታዊ የሆነ የማንነት ስርዓት ነው። መሰረታዊ ማንነትን ይሄ ግለሰብ ማን ነው የሚለውን አስተማማኝ በሆነ መንገድ ባዮሜትሪክስ ላይ በመመስረት ለማረጋገጥ የሚያስችል የመታወቂያ ስርዓት ነው።
ይሄ ማለት ለአገልግሎት የሚውሉ የተለያዩ የመታወቂያ ስርዓቶች ከስራ ውጪ ይሆናሉ ማለት አይደለም። በተለምዶ ብዙዎች የምንጠቀመውን የእድር ደብተርን ጀምሮ ብዙዎቹ መታወቂያ ስርዓቶቻችን ትምህርት ቤት ስርዓት ላይ ያለ የመታወቂያ ደብተር የተማሪ መታወቂያ ያስፈልጋል። ለዛ ትምህርት ቤት ተማሪ መሆኔን በተሰጠኝ የትምህርት ዘመን ውስጥ ተማሪ መሆኔን የሚያረጋግጥ ነው። ብዙ ጊዜ ምሳሌ እንጠቅሳለን። የመንጃ ፍቃድ ለሚያሽከረክሩ ሰዎች በተለያየ የጡረተኛ መታወቂያ ያ ግለሰብ ጡረተኛ መሆኑን በዛ ቁጥር ተመዝግቦ ያለ ጡረተኛ መሆኑን የሚያረጋግጡ ናቸው። ስለዚህ እነዚህ ለአገልግሎት የሚውሉ ወይም ፋንክሽናል ብለን የምንላቸው የመታወቂያ ስርዓቶች ይቀጥላሉ። ከፋይዳ ጋር ተሳስረው የሚቀጥሉበት አግባብ ይኖራል ማለት ነው። በአብዛኛው ጥያቄው የሚያጠነጥነው የነዋሪነት መታወቂያ ላይ ነው። የቀበሌ መታወቂያ ተብሎ በተለምዶ የሚጠራው ይሄ ነዋሪነትን የሚያረጋግጥ የመታወቂያ አይነት ነው። እከሌ በዚህ የአስተዳደር ወሰን ውስጥ የሚኖር የታወቀ የተመዘገበ ሕጋዊ ነዋሪ ነው የሚለውን የሚያስረዳ ሰነድ ነው ማለት ነው። እሱን ለማሟላት የተቀመጡ ቅድመ ሁኔታዎች አሉ። በሚመለከታቸው ተቋማት የተቀመጠ የቅድመ ሁኔታ እሱን አሟልቶ ሲገኝ የነዋሪነት መታወቂያ ያገኛል። በዛ አካባቢ ነዋሪ በመሆኑ የሚያገኛቸውን መብቶች ኤክሰርሳይዝ ማድረግ እንዲችል ያግዘዋል ማለት ነው። ሌላ አካባቢ ሄዶ በዚህኛው ቀበሌ ባወጣው መታወቂያ አገልግሎት ስጡኝ ቢል አይችልም። ይሄ ሁሉም ሰው የሚገነዘበው ነገር ነው። ስለዚህ ይሄ ለዚህ አገልግሎት የሚውል የማንነት መታወቂያ ስርዓት ነው። መሰረታዊ የማንነት መታወቂያ ስላልነበረን እንደ ሀገር ዲፋክቶ የማንነት መታወቂያ ሆኖ ሲያገለግል ነበር እስካሁን ማለት ነው። በአብዛኛው በወረቀት በተመሰረተ ስርዓት ላይ የሚሰጥ ነበር። አዲስ አበባን ጨምሮ ድሬዳዋ፣ እንዲሁም ሌሎች አካባቢዎች እየሰፋ ነው። በየክልሉ ዲጂታል ወደ ማድረግ እየተመጣ ነው። ምናልባት ቀደም ብሎም ባዮሜትሪክስ ላይ የተመሰረተ መሰረታዊ መታወቂያ ስርዓት ስላልነበረ በባዮሜትሪክስ የማያያዝ ጥረቶችም ነበሩ። አሁን ይሄንን ለማሳለጥ እንደዚህ አይነት ጅምር ስራዎች ጋር በመተባበር ፋይዳ መሰረታዊ የማንነት ማረጋገጥ ስራ ይሰራል። ሌሎች አገልግሎት ተኮር የሆኑ ጉዳዮችን ደግሞ አገልግሎቱን የሚሰጠው ሴክተር ያረጋግጥና እነዚህ መታወቂያ አይነቶች መሰረታዊው ወይም ፋውንዴሽናል የሆነው ፋይዳ ለአገልግሎት የሚውለውን ፋንክሽናል የሆነው ቀበሌ መታወቂያ የሚሆን ሌሎች አይነት መታወቂያዎች ተሰናስለው ይሄዳሉ ማለት ነው። ስለዚህ ፋይዳ አቅም ይሰጣቸዋል ማለት ነው። ማንነቱ የታወቀ ዩኒክ የሆነ ግለሰብ ነው ያንን የቀበሌ መታወቂያ መውሰድ የሚችለው ማለት ነው። በቀጣይ ደግሞ አዲስ አበባ የሚሰጥ የቀበሌ መታወቂያ እና ድሬዳዋ ወይም መቀሌ ላይ የሚሰጥ ወይም ሞያሌ ላይ የሚሰጥ የቀበሌ መታወቂያ መናበብ እንዲችሉ ፋይዳ ይሄንን ስርዓት ይዘረጋል ማለት ነው። ስለዚህ አሁን በተለያዩ አጋጣሚዎች እንደምናየው የሚያጭበረብሩ ሰዎች የተለያዩ ከተማዎች ላይ የተለያየ መታወቂያ ለማውጣት ጥረት ያደርጋሉ። ያው ህጋዊ ስርዓቱ እየተከታተለ የሚይዛቸው እንደተጠበቀ ሆኖ ማለት ነው። ይሄንን ሙሉ ለሙሉ ማጥፋት የሚያስችል ነው የፋይዳ ስርዓት ማለት ነው። ስለዚህ ፋይዳ ኤግዚስቲንግ የመታወቂያ ስርዓቶችን ደግፎ አጠናክሮ ቫሊዩ ጨምሮ የሚቀጥል ስርዓት ነው ብለን መውሰድ እንችላለን። ስለዚህ እኛ በዋናነት መሰረታዊ መታወቂያ ነው ብለን ስላልን ፋይዳ የምንሰበስባቸው መረጃዎች ማንነትን የሚገልጹና የሚያስረዱ ብቻ ናቸው ማለት ነው። ስለዚህ ነው ስም፣ እድሜ፣ ጾታ፣ እድሜ የትውልድ ዘመን ማለት ነው፣ የአሁናዊ የመኖሪያ አድራሻና ዜግነትን ብቻ ነው የምንሰበስበው። ከዛ ውጭ ያሉት መረጃዎች እንደ ስልክ ቁጥር የመሳሰሉቱ ፋይዳ የተመዘገበ ሰው ዋናው መታወቂያው በማጣራት ሂደቱ ካለፈና ዩኒክ ወይም ልዩ ሰው መሆኑ ከተረጋገጠ በኋላ የሚላክለት 12 አሃዝ ያለው የፋይዳ መለያ ቁጥር ነው። ያን መለያ ቁጥር በስልክ ወይም በኢሜይል የተለያዩ መንገዶች ስለምንልክ የሚሰበሰቡ ተጨማሪ መረጃዎች እንጂ በመሰረታዊነት እነዚህን ውስን መረጃዎች ብቻ ነው የምንሰበስበው ማለት ነው። የተቀሩትን መረጃዎች እዚህ አካባቢ ነዋሪ ነው ወይም የደም አይነቱ ይሄን አይነት ነው፣ የማሽከርከር ብቃቱ እንደዚህ ነው የሚሉት ሌሎች ማንነትን የሚገልጹ መረጃዎች በየሚመለከተው ሴክተር ወይም አገልግሎት ዘርፍ
የሚሰበሰቡ መረጃዎች ናቸው ማለት ነው። ይሄም ነው አንዱ ፋይዳ በፍጥነት ወደ ስራ እንዲገባና ተደራሽ መደበኛ የሆነ የመታወቂያ ስርዓት ተደራሽ ያልሆነባቸው አካባቢዎች ላይ በፍጥነት ተደራሽ ሆኖ ወደ ፎርማል ኢኮኖሚ ወደ አገልግሎት እንዲመጡ ተገለው የነበሩ ማህበረሰብ ክፍሎችንም የሚያግዝ እንዲሆን የሚያስችለው ማለት ነው። ሌላው አሁን ከደረስንበት የምዝገባ ስርዓት ጋር ተያይዞ እንግዲህ የተመዘገቡ ሰዎች በተለያየ የህይወት ምክንያቶች መረጃዎቻቸውን ማደስ መቀየር ይፈልጋሉ። ስለዚህ ከመረጃ ማስተካከል ጋር ተያይዞ ብዙ ጥያቄዎች ይነሳሉ። መረጃ ማስተካከል ማለት ሁለት ነገር ሊሆን ይችላል። በምዝገባ ወቅት የተሳሳተ መረጃ ካለ ያንን ማረም ወይም ኮሬክሽን እንላለን። እሱ ሲሆን ሌላኛው ደግሞ ከህይወት ዑደት የተነሳ የሚቀየሩ መረጃዎች ካሉ እነሱን ደግሞ ማዘመን ወይም አፕዴት ማድረግ ብለን እንከፍላቸዋለን ማለት ነው። ስለዚህ ይሄንንም ማስተናገድ እንዲቻል በእያንዳንዱ የምዝገባ ጣቢያ ያሉ መዝጋቢዎች ይሄን ማስተናገድ እንዲችሉ ስራውን በስፋት እየሰራን ነው። ወደ ፋይዳ ስርዓት የተመዘገበ መረጃ በቀላሉ የማይቀየር መረጃ ነው። መቀየር ካለበት የሀገሪቱ ሕግ በሚፈቅደው መልኩ እና ግለሰቡ ራሱ ጠይቆት ብቻ የሚደረግ የመረጃ ለውጥ ወይም ማደስ ስርዓት ነው የሚሆነው። ስለዚህ እየጠየቀ ያለው የመረጃ ለውጡን ወይም ማሻሻሉን እየጠየቀ ያለው ግለሰብ ራሱ የተመዘገበው ግለሰብ መሆኑን ማረጋገጥ የቅድሚያ ስራችን ነው የሚሆነው ማለት ነው። ስለዚህ በዚህ ምክንያት መረጃ ቋቱ ላይ ያለው መረጃና ግለሰቡ ይዞ የመጣው ፋን ነምበር፣ ፊን ነምበር እና ይዞት የመጣው ባዮሜትሪክስ ራሱ ነው የሚለውን ማረጋገጥ የመጀመሪያው ስራ ይሆናል። ስለዚህ የምዝገባ ጣቢያዎች ላይ ሄዶ ይሄንን ማረጋገጥ እንዲችሉ ከዋናው መረጃ ቋት ጋር መናበብ መቻል ስላለባቸው የኢንተርኔት አገልግሎት ያስፈልጋል ማለት ነው። አሁን በሀገራችን የኢንተርኔት አገልግሎት ከከተሞች አልፎ በጣም አብዛኛውን አካባቢ እየሸፈነ ያለበት ነው። ኢትዮ ቴሌኮም፣ ሌሎችም ኦፕሬተሮች ገብተው ይህንን አገልግሎት እያሰፉ እንደሆነ እናውቃለን። በጣም ይሄ እየሰፋ እየፈጠነ እየሄደ ነው። ስለዚህ የምዝገባ ጣቢያዎቻችን ያሉባቸው ቦታዎች ሁሉ የኢንተርኔት ተደራሽ እስከሆኑ ድረስ የመረጃ ማደስ አገልግሎት መስጠት ይችላሉ። ሁሉም የምዝገባ አጋር አካሎች የምዝገባ የመረጃ ማደስ ማሻሻል አገልግሎትን ይሰጣሉ። ይሄ አንዱ ኃላፊነታቸው ነው። መመዝገብ ብቻ ሳይሆን የምዝገባ ወይም መረጃ የማሻሻል ስራ የመስራት ኃላፊነት አለባቸው። በዚህ ሂደት ላይ የሚያጋጥሙ ችግሮች ሲኖሩ ጥቆማዎች ይደርሱናል። በሶሻል ሚዲያም በተለያዩ ቻናሎችም ተገቢውን የእርምት እርምጃ እየወሰድን ይህን ስራ እያሰፋን እንቀጥላለን ማለት ነው። ሌላኛው ደግሞ አሁን የቴክኖሎጂ ዘመን ነው። ሰዎች በጣም በራሳቸው ጉዳይ ብዙ ቢዚ የሆኑበት ጊዜ ነው። ስለዚህ ወደ ምዝገባ ጣቢያ እስኪመጡ ጊዜ፣ ጉልበት፣ ገንዘብ የሚያወጡበት ምክንያት በጣም መቀነስ መቻል ስላለበት ይህንን አገልግሎት በሞባይል ስልካችን ማግኘት እንድንችል ወደ ህብረተሰቡ በጣም እያቀረብን እንገኛለን ማለት ነው። ስለዚህ id.et/update ላይ ኮሬክሽንም አፕዴትም አለ። እዛ ላይ ከቤቱ ካለበት ቦታ ሆኖ አስፈላጊውን ማስረጃ አያይዞ ማመልከት ይችላል ማለት ነው። ማንኛውንም የመረጃ ለውጥ ጥያቄ ተቀባይነት ያላቸው ሰነዶች ምን ምንድን ናቸው የሚለው ይሄ ምዝገባ ጣቢያ የሚመጡ ከሆነ የምዝገባ ባለሙያው እንደ ጥያቄው ተገቢውን ሰነድ ይሄ ነው ብሎ የማስረዳት ኃላፊነት አለበት። በሶሻል ሚዲያዎቻችንም እያስተዋወቅን ነው። በስልካቸውን ተጠቅመው ኦንላይን ይህንን አገልግሎት የሚጠይቁ ሰዎች ደግሞ እዛው ፖርታሉ ላይ ሲገቡ ተቀባይነት ያላቸው ሰነዶች እነዚህ ናቸው የሚለውን ማግኘት ይችላሉ ማለት ነው። ምናልባት እንደ መጨረሻ ከካርድ ህትመት ጋር ተያይዞ በተደጋጋሚ የሚነሳ ስለሆነ እሱን እናንሳና ወደ ጥያቄዎች እንገባለን። ካርድ ህትመት በመጀመሪያ አስገዳጅ አይደለም። ይሄን ደጋግመን የምናነሳው ጉዳይ ነው። ካርድ መያዝ ፈልጋለሁ፣ በኪሴ ፕሪንትድ የሆነ ክሬዴንሻል እንዲኖረኝ ፈልጋለሁ ብሎ ለሚል ሰው ብቻ የተዘጋጀ አገልግሎት ነው። ቁጥሩ ካለ በቂ ነው። በስልክ ላይ
ይህንን ዲጂታል የሆነውን አይዲ ይዞ መንቀሳቀስ ይቻላል። የማረጋገጥ አገልግሎት ከስልክ ላይ ማረጋገጥ ይቻላል። ኪዋሩን ስካን ማድረግ ነው። ከካርድም ቢሆን ያን ኪዋር ነው ስካን የሚደረገው። ካርድ ይዘን ስለተንቀሳቀስን አትፌስ ቫሊዩ ካርዱ ላይ የሰፈረው ስም ከሌ ከሌ ስለሚል ብቻ በዛ ተመስርተውም አገልግሎታቸው እንዲሰጡ አናበረታታም። ምክንያቱም አንዱ ፋይዳ ይዞት እየመጣው ያለው ተጨማሪ እሴት የማረጋገጥ አቅም፣ ያ የተያዘው ካርድ እውነተኛ ነው ወይ፣ የያዘውስ ግለሰብ ራሱ ነው ወይ የሚለውን ማረጋገጥ እንዲቻል ኪዋር ኮዱን ስካን ማድረግ፣ ያ ደግሞ በአንድሮይድም በአይኦኤስም አፕሊኬሽኑን ለቀነዋል። አውርዶ ሰው ማንኛውም አገልግሎት ሰጪ የግል ተቋማትም ሊሆኑ ይችላሉ በስልካቸው ስካን አድርገው ይሄ ግለሰብ የያዘው ክሬዴንሻል እውነተኛ ነው ወይ ትክክል ነው ወይ የሚለውን ማረጋገጥ፣ የዘመነ መረጃ ነው ወይ ሌተስት ነው ወይ የሚለውን ማረጋገጥ ይችላሉ ማለት ነው። ማሳተም ይሄንን ለሚፈልጉ ሰዎች ከኢትዮ ቴሌኮም እና ከኢትዮ ፖስት ጋር ስምምነት ፈርመን ወደዚህ ስራ ገብተዋል። ይህንን ስራ እያሰፉ ነው። ተጨማሪ የህትመት ማሽኖችን እያስገቡ ነው። በብሔራዊ መታወቂያ በኩልም ይህን ስራ ለመደገፍ የሚያስችሉ ቅድመ ዝግጅት ስራዎች በጣም ተጠናክረው እየቀጠሉ ነው። ይህንን በጣም ማስፋት እንዲቻል፣ ሰዎች በጠየቁበት ጊዜ ውስጥ ማግኘት እንዲችሉ፣ የትኛውን ቦታ ላይ ሆነው ጠይቀው ተደራሽ ማድረግ እንዲቻል ኦልሬዲ ጥሩ ተደራሽነት አለ በኢትዮ ቴሌኮም በኢትዮ ፖስታም በኩል። ግን ይሄንን ማስፋት እንዲቻል ሰፋፊ ስራዎች እየተሰሩ ነው። ስለዚህ ይሄ መደበኛ የሆነ ፕሪንት ማድረግ የሚቻልበት መንገድ ነው። ሰዎችም እነዚህን ሁለቱን ኦፊሻል ህጋዊ መንገዶች እንዲጠቀሙ እናበረታታለን። ለሚፈልጉ ብቻ፣ የማይፈልጉ ግን በስልካቸው ይዘው መንቀሳቀስ ይችላሉ ማለት ነው። አገልግሎት ሰጪዎችም ይሄንን ይዘው አገልግሎቱን መስጠት መቻል አለባቸው። በየትኛውም አይነት መልኩ በወረቀት መልኩም አለ እያዘጋጀን ያለ ነው። ቀደም ብሎም ነበረ። ይሄን አሻሽለን ከቅርቡ የምንለቀው ይሆናል። ይሄም ካርዱም በስልክም ቢሆን ሁሉም እኩል አገልግሎት ይሰጣሉ፣ በማረጋገጥ የሚሰጥ አገልግሎት እስከሆነ ድረስ ማለት ነው። ይሄን ካልን ፈጠን ፈጠን ብለን የተነሱትን ጥያቄዎች እንሄድባቸዋለን። በመግቢያ ገለጻው ላይ አንዳንዶቹ ኦልሬዲ የተመለሱ ከሆኑ እንዘላቸዋለን ማለት ነው። ከምዝገባ ጋር የተያያዙ ጥያቄዎችን ቀደም ብለን እናያቸዋለን። የመጀመሪያው ጥያቄ የሚለው በተደጋጋሚ ምዝገባ ምክንያት ፋይዳ ቁጥር ካልደረሰ ምን ማድረግ አለብን ነው። ይሄ በጣም ጥሩ ጥያቄ ነው። ተደጋጋሚ ምዝገባ ለምን ያስፈልጋል? ተደጋጋሚ ምዝገባ በምንም አይነት ሁኔታ አያስፈልግም። በምንም አይነት ሁኔታ አይፈቀድም። ሰው ድጋሚ ሄዶ ቢመዘገብም የተለየ አገልግሎት ወይ የፈጠነ አገልግሎት የሚያገኝበት አሰራር የለም። አንድ ጊዜ ወደኛ ቋት የገባ መረጃ ነገ ድጋሚ ሌላ ምዝገባ ቢመጣ ከዚህ ቀድሞ ከተመዘገበው መረጃ ጋር አንድ አይነት ነው ስለሚል ይሄ ደግሞ የዘረጋ ነው የማንነት ማረጋገጥ ስርዓት ይህንን ስለሚያረጋግጥ ድጋሚ ቢመዘገብም አንድ ሰው የፈጠነ ወይም የተለየ አይዲ የሚያገኝበት አሰራር የለም። ስለዚህ መጀመሪያ ድጋሚ ምዝገባ አያስፈልግም። ብዙ ጊዜ ሰዎች ሜሴጅ አልደረሰኝም ስለዚህ ድጋሚ ልመዝገብ ይላሉ። ሜሴጅ ካልደረሰው አንድ ሰው በተዘረጉ አማራጮች በሶሻል ሚዲያ ማዕከሉ ላይ የተመዘገባችሁበት ማዕከል ላይ በመሄድ ኮል ሴንተርም አሁን በቅርቡ በደንብ ሰፍቶ ስራ ይጀምራል። እሱ ላይም በመጠቀም አገልግሎት ማግኘት ይቻላል። ምናልባት በዚሁ ለማንሳት ከሚቀጥለው ሳምንት ጀምሮ የኮል ሴንተር አገልግሎት በጣም በስፋት በሁሉም የስራ ቋንቋዎች አገልግሎት መስጠት እንጀምራለን። ስለዚህ ይሄ ከዚህ በፊት የነበረውን ቅሬታም የሚመልስ ነው። ብዙ ጊዜ ስልኩ አይነሳም የመሳሰለ የሚል ጥያቄዎች ይቀርቡ ነበረ። ይሄንን ለመመለስ እንዲያስችለን ሰፊ ስራ ተሰርቶ ይሄንን ለማስጀመር የመጨረሻዎቹ የዝግጅት ምዕራፎች ላይ ነን ያለነው። ምናልባት በሚቀጥለው ሳምንት ለህዝብ ይፋ አድርገን ስራው በደንብ በስፋት በአማርኛ፣ በእንግሊዝኛ እና በስድስቱም የክልል የስራ ቋንቋዎች የሚጀምር ይሆናል ማለት ነው። ስለዚህ እዛ ላይም ጭምር
ይሄንን አገልግሎት ማግኘት ይቻላል። ሶሻል ሚዲያ ላይም ብትልኩ ያንን እየተቀበልን ሜሴጁ ድጋሚ እንዲደርሳቸው ማድረግ ይቻላል። ግን እርዳታም ሳይፈልግ 9779 ላይ ኮከብ 9779 መሰላል ብሎ በመደወል ወደ ራስ ስልክ ሜሴጁን ማስላክ ይቻላል። ስለዚህ ድጋሚ መመዝገብ አያስፈልግም። ይችል ከአደራ ጭምር መግለጽ እፈልጋለሁ። ስለዚህ ድጋሚ ቢመዘገቡም መጀመሪያ የተመዘገቡት መረጃ ነው የሚደርሳቸው ማለት ነው። ስለዚህ የድጋሚ ምዝገባ ጥያቄዎች በዚህ ብንቋጫቸው ጥሩ ይመስለኛል። መረጃ ቢሳሳትባቸውም ጭምር መረጃ ለማስተካከል ቀደም ብለን ያብራራ ነው የመረጃ ማደስ ሂደት እንጂ ድጋሚ ምዝገባ መረጃው እንዲቀየር አያደርገውም። ሁለተኛው ምዝገባ ሪጀክት ነው የሚደረገው፣ የሚጣላል ማለት ነው። ስለዚህ ድጋሚ ምዝገባ ማድረግ አያስፈልግም። ሌላው ጥያቄ ፋን ዲአክቲቬትድ ወይም ኤክስፓየርድ ምን ማለት ነው? ይህ ሰው ምን ማድረግ አለበት ይላል። እንግዲህ በተለያየ ምክንያት በጣም አልፎ አልፎ የሚያጋጥም ኬዝ አለ። በምዝገባ ባለሙያዎች ስህተት የተለያዩ ሰዎች መረጃ በሚቀላቀልበት ጊዜ ሲስተማችን ግን ይሄንን ስለሚይዘው በዛ ጊዜ የሁለት ሰዎች ምዝገባ ተቀላቅሎ ይገኛል እና ይሄንን ሲስተሙ ይይዘዋል፣ አያሳልፈው። ምክንያቱም የመረጃ ጥራት በጣም ቁልፉ የምንሰራበት ስራ ስለሆነ ይሄንን ስህተት የፈጸሙ ባለሙያዎች አስፈላጊው እርምት ይተላለፋል። ግን ደግሞ ሰዎቹ እንዳይስተጓጎሉ በዚህ ሂደት ውስጥ ያሉትን ሰዎች ራሱ ብሔራዊ መታወቂያ ፕሮግራም ኮሚኒኬት ያደርጋቸውና አስፈላጊውን ሁኔታ ያደርጋሉ። እንደዚህ አይነት በጣም ሬር ኬዞች ላይ ብቻ በብሔራዊ መታወቂያ ፕሮግራም ሲታዘዝ ብቻ ሌላ ምዝገባ ሊደረግ ይችላል። ይሄን ምዝገባ በሚታወቅ ቦታ ለዚህ ዓላማ ብቻ ያ ምዝገባም ትራክ ኤንድ ትሬስ የሚደረግበት ነው የሚሆነው ማለት ነው። ስለዚህ ይሄን ማንነት ለመለየት የተቀላቀለውን የባዮሜትሪክ መረጃ ለማጥራት ሲያስፈልግ ብቻ ይሄን ሂደት የምንሄድበት ይሆናል። ስለዚህ የተቀላቀለ የባዮሜትሪክ መረጃ ያለበት በስህተት ምክንያት ሲመጣ ይሄ አይነት ልዩ ቁጥር ኢሹ ሆኖ ቢሆንም ዲአክቲቬት ይደረጋል ወይም ሰስፔንድ እገዳ ይጣልበታል ማለት ነው። ምክንያቱም ይሄ ልዩ ቁጥር ነገ አገልግሎት ላይ የሚውል ስለሆነ አስተማማኝ መረጃ፣ እውነተኛ መረጃ መሆን ስላለበት ይህንን ለማስተካከል እንዲቻል በዚህ አግባብ የሚኬድበት ነው የሚሆነው ማለት ነው። ስለዚህ እንዲህ አይነት ሰዎች በጣም ጥቂት ሬር ኬዝ ነው። ሲያጋጥም ብሔራዊ መታወቂያ ራሱ ኮሚኒኬት አድርጎ ተገቢውን እርምጃ ወስደው ማስተካከል እንዲቻል የሚደረግ ነው የሚሆነው ማለት ነው። ለሰፊው ሕዝብ የሚሆን ወሪም አይደለም፣ የሚያሳስብ ጉዳይም አይደለም። አንድ ዲጂታል መታወቂያ ያለው ሰው ምንም መታወቂያም ሆነ ሌላ ማንነታቸውን የሚገልጽ ነገር ለሌላቸው ሰዎች ለምን ያህል ሰው ዋስ መሆን ይችላል? እንግዲህ ምንም አይነት መታወቂያ ሰነድ የሌለው ሰው ሌላ ፋይዳ ላይ የተመዘገበ ሰው ዋስ ወይም ምስክር ሆኖት መመዝገብ ይችላል ብለናል። ይሄ አንድ ሰው ለሺዎች ዋስ እንዲሆን አይደለም። በቤተሰብ ውስጥ፣ በሰፈር ውስጥ፣ በአካባቢ ላይ በሚደረግ ምዝገባ ምንም አይነት መረጃ የሌላቸው ሰዎች በዚህ አይነት አግባብ ወደ ስርዓቱ እንዲመጡ የተዘረጋ አስቻይ ስርዓት ነው። ለጊዜው ውስን የሆኑ ሰዎች ብቻ ነው ይሄንን አንድ ሰው ውስን ለሆኑ ሰዎች ብቻ ነው ምስክር ሆኖ ማስመዝገብ የሚችለው። አንድ ሰው ለምን ያህል ሰው ምስክር ሆነ የሚለውንም ባኪንድ ሲስተማችን ላይ ስለምናውቀው ፍላግ ስለሚደረግ በዚህ አይነት መልኩ የምናስቆምበት ሂደት አለ። ምናልባት አሁን ከምዝገባ ከደረስንበት ስርዓት ጊዜ ጋር ተያይዞ በተለይ ወደ ገጠር እያሰፋን እየሄድን ስለሆነ እንዲህ አይነት የመታወቂያ ማስረጃዎች ላይገኙ ስለሚችሉ ትንሽ ሪላክስ ያደረግንበት ሁኔታ ነው ያለው። በጥቂት ጊዜያቶች ውስጥ ግን ይሄንን ፋይንቲውን እያደረግን ገደብ እናስቀምጣለን። ገደብ ግን የለም ማለት አይደለም። ባኪንድ ላይ ባለው ሲስተም ስለምናውቀው በዚህ መልኩ እየተቆጣጠርን ነው። ለህዝቡ ይፋ ማድረግ በሚያስፈልግበት ጊዜ በቅርቡ የምናደርገው ይሆናል ማለት ነው። አንዳንድ ተመዝጋቢዎች ላይ በአማርኛና በእንግሊዝኛ ስም ጽፈን ከተመዘገብን በኋላ
የሚገባላቸው እንግሊዘኛ ሆኖ በካፒታል ሌተር ሆኖ ይመጣል። ይሄም አውተንቲኬት ለማድረግ ያስቸግረናል የሚል ተገቢ ጥያቄ አለ። ይሄ ውስን የሆኑ ምዝገባዎች ላይ ነው። በዋነኛነት ከትምህርት ሚኒስቴር ጋር ተያይዞ በትምህርት ስርዓት ውስጥ ከተመዘገቡ እና ከስደተኞች ጋር ተያይዞ ከስደተኞችና ስደት ተመላሾች አገልግሎት ጋር ተያይዞ ባሉ በተወሰነ ጊዜ ገደብ ውስጥ በተመዘገቡ ተመዝጋቢዎች ላይ የሚያጋጥም ውስን ኬዝ ነው። ይሄ ኬዝ ሲያጋጥም በቀደመው ምዝገባቸው ላይ የተሟላ መረጃ ስለሌለ አሁን እንግሊዘኛ የሚመጣው የቀደመው ምዝገባ ላይ በእንግሊዘኛ ብቻ ስለተመዘገበ እንዲህ አይነት ነው። ቅድም ድጋሚ ምዝገባ አያስፈልግም ብለናል። አንዳንድ ሰዎች ድጋሚ ምዝገባ ሲያደርጉ ያ እንግሊዘኛው መጣልን የሚሉት የመጀመሪያው ምዝገባ ስለምንልክ ነው። ዩኒክ ሆኖ ያ ተመዝግቧል፣ ሁለተኛው ምዝገባ ቫሊድ ስለማይሆን ማለት ነው። ስለዚህ እነዚህ ሰዎች መጀመሪያ ምዝገባቸው ላይ የነበረ የተወሰነ የመረጃ ጉድለት ስለነበረ ይሄንን በመረጃ ማሻሻያ ወይም መግቢያችን ላይ በገለጽ ነው አፕዴት የምዝገባ ጣቢያ ሄደው ይሄንን ማስተካከል ይችላሉ ማለት ነው። ስለዚህ የምዝገባ ባለሙያዎች አዌር ናቸው፣ ያውቃሉ። ስለዚህ እንዲህ አይነት ኬስ ሲያጋጥም በመረጃ ማሻሻያ አስፈላጊ የሆነውን ኮንሰንት ፎርም ሞልተው ምዝገባውን ሲያደርጉ ይሄ ወደ ባኪ እንዲመጣና የማሻሻያው ስራው ተገቢ ሆኖ ሲገኝ ሲጸድቅ የሚስተካከል ይሆናል ማለት ነው። በዚህ አይነት መልኩ መስተናገድ የትኛውም የምዝገባ ጣቢያ ላይ ሄደው መስተናገድ ይችላሉ። ሪጀክት ስታደርጉ ዝርዝር ምክንያት አታስቀምጡም የሚል አንድ ጥያቄ አለ። እውነት ነው፣ ተገቢነት አለው። ሜሴጅ የተለያዩ አይነት ስልኮች ላይ ይገባል። ብዙ ጊዜ አሁን እየሰፋ ነው የዚህ የስማርትፎን ተደራሽነት። የካራክተር ሊሚት የሌለባቸው አሉ፣ ግን ደግሞ ፊቸር ፎን የሚባሉት አነስ ያሉ ስልኮች በርካታ ሰው የሚጠቀምባቸው ለስራም በተለያዩ ምክንያትም የሚጠቀምባቸው አሉ። እነዚህ ደግሞ ሜሴጁ ምክንያቱ በዝርዝር ሲገለጽ ከመርዘሙ የተነሳ አብሮ ከሚቀመጥበት ቋንቋ ጭምር እየረዘመ ስለሚሄድ አንዳንዱ ጋር ለማሳጠር እና ሜሴጁ እንዳይቆራረጥ ሁሉም ስልኮች ላይ አስፈላጊው ሜሴጅ እንዲደርስ ከማድረግ አንጻር የተወሰኑ ነገሮችን የማሳጠር ነገር ውስጥ ገብተን ነበረ። እንግዲህ በቀጣይ የተወሰኑትን ቢያንስ ተመዝጋቢው መረዳት እንዲችል በማድረግ የተወሰነ ማሻሻያ የምናደርግባቸው ይኖራሉ ማለት ነው። ክፍለ ሀገር ለሚገኙና አሻራቸው ለማይወጣ ተመዝጋቢዎች በምን መልኩ ለማስተናገድ እየተሰራ ነው? አሻራ በተለያየ ምክንያት አሻራ ሲባል በተለምዶ የጣት አሻራን ለማለት ነው። የአይን ብሌን ላይ የሚያጋጥሙ በጣም አልፎ አልፎ ኬዞች ቢኖሩም በአብዛኛው የጣት አሻራ ላይ ነው እና ይሄ ክፍለ ሀገር ስላሉ ሳይሆን እዚህ ዋና ከተማ ላይም ቁጭ ብሎ የትኛውም የዞን ዋና ከተማ፣ የወረዳ ዋና ከተማ፣ ገጠር ቀበሌም ሊሆን ይችላል። የትኛውም ቦታ ላይ ተቀምጦ በተፈጥሮ ጣታቸው እጅግ ለስላሳ የጣት አሻራቸው የማይታይ በማሽን ለማንበብ አዳጋች የሆኑ አጋጣሚዎች ይኖራሉ። ከተፈጥሮ ሁኔታ የተነሳ አንዳንድ ጊዜ ከስራ ከኑሮ ዘይቤ የተነሳ ጣት ላይ ከሚደርስ ጉዳት የተነሳ አሻራን ለማንበብ አስቸጋሪ የሚሆንበት ጊዜ አለ። ስለዚህ ይሄ በተለይ በግብርና ስራ ሰፊው ሕዝብ የሚተዳደር እንደመሆኑ አንጻር አብዛኛው ሕዝባችንም ግብርና ስራ ላይ ስላለ ጣቶቹን ተጠቅሞ ስለሚሰራ በተለምዶ ስለዚህ እዚህ ላይ ሊኖሩ የሚችሉ አንዳንድ አዳጋች ሁኔታዎች ሊኖሩ ስለሚችሉ የምዝገባ ሂደቱም እንዳይስተጓጎል ሰዎችም ምዝገባ ኤክስፒሪየንሳቸው ስሙዝ እንዲሆን የማሻሻያ ስራዎችን ሰርተናል እና ዋናው የመረጃ ጥራት አስፈላጊ ነው። እኛ ኦፈር የምናደርገው እየተመዘገቡ ያሉ ሰዎች ዩኒክ ወይም ልዩ የሆኑ ሰዎች መሆናቸውን ማረጋገጥ ነው። ይሄ ደግሞ በሚሰበሰበው አሻራ ላይ ዲፔንድ ያደርጋል። ስለዚህ ጥራት ያለው አሻራ መሰብሰብ መቻል አለብን። ይሄን ለማድረግ ሲባል አስፈላጊ የሆነ ትሬሽሆልድን እንዲያሟላ መጠንን እንዲያሟላ ይደረጋል ማለት ነው። ከዛ በታች የሆኑትን መለየት የምንችልበት አዲስ አሰራር ዘርግተን ወደ ሁሉም ማሽኖች ያሰራር ተላልፏል ማለት ነው። ስለዚህ የጣት አሻራቸው የሚያስቸግር ሰዎች የተወሰነ ጥረት ማድረግ ይጠበቅባቸዋል የምዝገባ ባለሙያዎች።
እያሻሻሉ እያጠቡ፣ እርጥበት ካለው እያደረቁ፣ ቆሻሻ ካለው እያጸዱ፣ ሌሎችም መንገዶች አሉ። በሰለጠኑት መሰረት ያንን እያደረጉ ጥረት አድርገው ጥሩ ፊንገርፕሪንት ወይም የጣት አሻራ ካፕቸር ማድረግ ይጠበቅባቸዋል። ይሄን ማድረግ ባልቻሉበት ጊዜ በቂ ጥረት ካደረጉ በኋላ ግን ያገኙትን ይወስዱና ባክኤንድ ሲስተሙ ላይ በተለየ መንገድ ይህን ማስተናገድ የምንችልበት አሰራር ዘርግተናል። ስለዚህ በገጠር በከተማም ያለ ፊንገርፕሪንት የሚያስቸግራቸው ሰዎች በተለይ ከቅርብ ጊዜ ወዲህ ካለፉት ጥቂት ሳምንታት ወዲህ ይሄ ችግር በአብዛኛው ተቀርፏል ብለን ነው የምናስበው። ከምዝገባ ጋር ያሉትን ጥያቄዎች በዚህ አድሬስ ካደረግን ከመረጃ ማሻሻል ጋር ተያይዞ ያሉ የተወሰኑትን በፍጥነት እንሄድባቸው። ቅድምን በመግቢያችን ስለተናገርን የመጀመሪያ ምዝገባ ያደረገበት ሲም ካርድ ጠፍቶ ወይም በሌላ ሰው ስልክ ቁጥር ተመዝግቤ ከነበረ ፋን ነምበር እንዴት ማግኘት ይቻላል? ስልክ እንዴት መቀየር ይቻላል? ይሄ ሊያጋጥም ይችላል። ሰዎች ስልክ ሳይኖራቸው አይመዘገቡም የሚል ስርዓት ስለሌለን በሚያውቁት ሰው በሚያምኑት ሰው ስልክ ቁጥር ሊመዘገቡ ይችላሉ። ግን ከሆነ ጊዜ በኋላ ያን ሰው ማግኘት ካልቻሉ ወይም የራሳቸውም ስልክ ከጠፋ ወይ ከቀየሩ ማሻሻል ስላለባቸው የተመዘገቡበትን ስልክ ቁጥር ግን ማስታወስ ይኖርባቸዋል ማለት ነው። የተመዘገቡበትን ስልክ ቁጥር ካስታወሱ ያን ስልክ ቁጥር ይዘው እና የምዝገባ ጣቢያ ላይ በመሄድ አንደኛውን ባዮሜትሪክሳቸውን ወይ ጣት አሻራቸውን ወይም የፊት ገጽታ ፎቶቸውን ሲስተሙ ይወስድና ከተመዘገቡበት ስልክ ቁጥር ጋር አያይዞ የተመዘገቡበትን ፋን ያወጣል ሲስተሙ። ስለዚህ ይሄ ሁለቱን በማቀናጀት ግለሰቡ ማን ነው የሚለውን ከባዮሜትሪክሱ ከዛ የተመዘገበበት ቁጥር የሚለውን ግለሰቡ ይዞ የሚመጣው ይሆናል። በዚህ ሲስተሙ ላይ እዛው ኦንላይን አረጋግጦ ፋን ነምበሩን ያገኛል። ፋን ነምበሩን ከያዘ ደግሞ እዛው ባዮሜትሪክሱንና ፋን ነምበሩን አያይዞ ደግሞ ስልክ ቁጥሩን እዛው መቀየር ይችላል ማለት ነው። ስለዚህ ይሄ ስርዓት ኦልሬዲ ተተግብሮ መሬት ላይ ብዙ ህዝብ እየተገለገለበት ነው ያለው። ምናልባት መረጃው አዲስ ከሆነ ለአንዳንድ ሰዎች በዚህ መልኩ አገልግሎት ማግኘት ይቻላል። ስልክ ቁጥሩን መቀየር ይቻላል። ሌላኛው በቤታቸው ሆነው የሚቀይሩ ሰዎች ኦቲፒ ቀድሞ የነበረው ስልክ ላይ ኦቲፒውን ማግኘት የሚችሉ ከሆነ የዋን ታይም ፓስወርድ ወይም የማረጋገጫ አጭር የጽሁፍ መልእክት በዛ አይነት መልኩ ማስተካከል ይችላሉ። የጠፋባቸው ሰዎች ግን ማግኘት ስለማይችሉ ኦቲፒን ቢላክ ስልኩ ስለሌለ የምዝገባ ጣቢያዎች ላይ ሄደው በባለሙያዎች ታግዘው ይሄንን ማስተካከያ ማድረግ ይችላሉ ማለት ነው። የመረጃ ማደስ ሂደት ይዘገያል። አንዳንድ ነገሮች ከብዙ ነገሮች እያስተጓጎለን ነው። መረጃ ማስተካከያ ከተደረገ በኋላ ቶሎ መልስ ለምን አይሰጠንም የሚል ጥያቄ አለ። ተገቢነት አለው። አሁን ከደረስንበት የምዝገባ ምዕራፍ ጋር ተያይዞ አንድ፣ ሁለተኛ ደግሞ ወቅታዊ ከሆኑ ጉዳዮች ጋር ተያይዞ ለምሳሌ ከትምህርት ስርዓት ጋር ለፈተና ለሀገር አቀፍ ፈተናዎች ወይም ለተለያዩ ጉዳዮች ሲፈለግ በአንድ ጊዜ ብዙ ህዝብ የመረጃ ማስተካከያ ጥያቄ የሚያመጣበት ጊዜ አለ። እንደዚህ ሀገራዊ ከሆኑ ሂደቶች ጋር በማያያዝ ከባንኮች ጋር ከሚደረግ ሃርሞናይዜሽን አካውንት ጋር የማያያዝ ስርዓት ጋር ሌሎችም ጋር ተያይዞ እጅግ በርካታ ህዝብ በጣም በብዙ ሺዎች የሚቆጠሩ የማረጋገጫ ስርዓትን የመረጃ ማደስ ጥያቄን ያቀርባሉ። ይሄ ሲሆን የመረጃ ማደስ ጥያቄ በኦንላይንም ይምጣ የምዝገባ ጣቢያም ሄዶ በማሽኑ በኩል ይምጣ እኛ ጋር ከደረሰ በኋላ የቀረበው ጥያቄ ተገቢነት ያለው ጥያቄ ነው ወይ? የቀረበውን ጥያቄ የሚደግፈው የሰነድ ማስረጃ ተቀባይነት ያለው ነው ወይ የሚለውን ካለ ህጋዊ አሰራር አንጻር የሚገመገሙ ባለሙያዎች አሉ። ያንን አይተው አጽድቀው ተቀባይነት ሲያገኝ ወደሚቀጥለው ሂደት ያልፋል። መረጃው ተለውጦ መረጃቸው ሪፍሌክት ያደርጋል። በስልክ ቁጥራቸው ይሄ ማረጋገጫ ይደርሳቸዋል። ይሄ ሂደት ላይ አንዳንድ ጊዜ ትንሽ መስተጓጎል ያጋጥመናል። አሁን ይሄ ያው ስራውም እየሰፋ ስለሆነ ይህንን ለመደገፍ የሚያስችለንን የሰው ኃይላችንን እያሰፋን ነው። አንዳንዶቹን ደግሞ አውቶሜት የሚደረጉትን ቀለል ያሉትን
ማረጋገጥ የማይፈልጉ ስራዎችን አውቶሜት እያደረግን ይህንን ስራ እያሰፋን እየሄድን ነው። ለሆነ ያህል ጊዜ ትንሽ ባክሎግ ነበረብን። በዚህ ምክንያት የተወሰነ ወደኋላ መዘግየት ነበረ። ግን እዚህ ላይ የምንመክረው ለህብረተሰቡ ምንድን ነው፣ የሆነ ጉዳይ ላይ ሲፈለግ በብዛት ሲመጣ ሁልጊዜም ካለው ሪሶርስ ጋር ላይ መጣጠን ስለሚችል መዘግየት እንዳይኖርና መጉላላት እንዳይከሰት የመረጃ ለውጥ ካለ መረጃ ለውጡ እንደተፈጠረ ኢሚዲየትሊ ሄዶ የፋይዳ መረጃዎችን ማስተካከል ቢቻል ብዙ ወረፋ ሳይጠበቅ በአጭር ጊዜ ውስጥ ማግኘት ይቻላል። ስለዚህ ይሄ የሁል ጊዜ ስርዓታችን ማድረግ ቢቻል መልካም ነው ለማለት እንወዳለን። በሚቀጥሉት ጥቂት ጊዜያቶች ውስጥ የተቀረውን ባክሎግ ሙሉ ለሙሉ ማጥራት እንችላለን። አብዛኛው ተቀርፏል። ሰሞኑን ብዙ ሰዎች ይሄ ማስተካከያ እየደረሳቸው ነው። ያልደረሳችሁም በጣም ከይቅርታ ጋር በትዕግስት ጠብቁን። ቶሎ ቶሎ እየሰራን ነው። ተጨማሪ ሰዓታት ቅዳሜም እሑድም እየተሰራ ይህንን መፍትሄ ለመስጠት ጥረት እያደረግን ነው። የሰው ኃይልም እያበዛን ነው። ስለዚህ ይሄ በቀጣይነት የሚኖር ችግር አይሆንም። ለጥቂት ጊዜ ብቻ ያለ ነገር ነው። ግን ጥያቄውን አክኖሌጅ እናደርጋለን። ሌላኛው ጥያቄ እንግዲህ ጥያቄውን ከዚህ ቀደም እንዳቀረቡ ደንበኛችን ይጠቅሳሉ። በመስሪያ ቤት በኩል ተመዝግበዋል። በምዝገባ ወቅት የወረዳ ስህተት አጋጥሟቸዋል። ሰሞኑን ደግሞ ለምርጫ ለመራጮችም ለእጩዎችም ምዝገባ ፋይዳ አገልግሎት ላይ እንደዋለ ታውቃላችሁ። የተወሰኑ የቴክኖሎጂ ኤሪያዎች ላይ ፋይዳን ተጠቅሞ መመዝገብ ይቻላል። አማራጭ ነው። መደበኛውም በወረቀት ያለው ስርዓትም አለ ፋይዳን ለማይጠቀም ሰው። በዛ ሂደት ምዝገባውን ሳርግ በዚህ ምክንያት ምርጫ መመዝገብ አልቻልኩም ወይም በመራጮች ምዝገባ ሲስተሙ የሚዘረዝሩልኝ የምርጫ ጣቢያዎች ከመኖሪያ አድራሻዬ እጅጉን የራቁ ናቸው፣ ስለሆነም ትክክለኛ የመኖሪያ አድራሻዬ ቢስተካከልልኝ የሚል ጥያቄ ጠይቀዋል። እንግዲህ የምርጫ ኤክሰርሳይዝ ከነዋሪነት ጋር የሚያያዝ ነው። በምንኖርበት አካባቢ ማን ያስተዳድር የሚለውን ጥያቄ በዲሞክራቲክ ራይት ኤክሰርሳይዝ በማድረግ ዜጎች ኢንጆይ የሚያደርጉት ዲሞክራቲክ ራይት ነው። ስለዚህ ይሄ በቀጥታ ከመኖሪያ አካባቢ ጋር የሚገናኝ ስለሆነ የመኖሪያ አካባቢ ላይ ያለ የአድራሻ ስህተት በአግባቡ መታረም ሳይኖርበት ወይ ሳይችል በቀጥታ ፋይዳን ተጠቅሞ ወደ አገልግሎት መሄድ ለስህተት ስለሚዳርግ የተወሰነ ማስተካከያ ይፈልጋል ማለት ነው። ዜጎች እንዲረዱት የሚያስፈልገው ፋይዳ ተጠቅሞ ምርጫ መመዝገብ ይቻላል፣ ግን ብቸኛው መንገድ አይደለም። ፋይዳን ሳይጠቀሙ የምርጫ ማድረግ ይቻላል። ፋይዳ የሌለው ሰው ወይም በተለያየ ምክንያት ፋይዳው ላይ ወይም እንዲህ አይነት የአድራሻ ችግር ያለበት ሰው ለጊዜው የአድራሻው ጥያቄ ተቀባይነት ማያገኝ ከሆነ በተለያዩ አሁናዊ ሁኔታዎች ማለት ነው ሊኖሩ ይችላሉ። እነዚህ ሁኔታዎች በእነዚህ ምክንያቶች ለጊዜው ምላሽ የማይሰጥበት ከሆነ በኦልተርኔቲቭ አማራጮች የምርጫ ጣቢያ ላይ በአካል በመሄድ ባሉ ሌሎች የመታወቂያ አይነቶች በዛ አካባቢ ነዋሪነታቸውን አስመስክረው አገልግሎቱን ማግኘት ይችላሉ ማለት ነው። ጠያቂያችን ግን ተገቢነት ያለው ጥያቄ አቅርበው ከሆነ የአድራሻ ለውጥ እናስተናግዳለን። በምርጫ የፋይዳ ምዝገባ ጣቢያዎች ላይ ሄደው ተገቢነት ያለውን የአድራሻ ለውጥ የሚያስረዳ ዶክመንት አቅርቦ ማስተናገድ ይቻላል። የተወሰኑ ተቀባይነት የማያገኙ ጥያቄዎች ለጊዜው ሊኖሩ ይችላሉ። ይህም ደግሞ የምርጫ ሂደቱን ኢንቴግሪቲ ለመጠበቅ ሲባል የሚደረጉ ጊዜያዊ እርምጃዎች ናቸው። በእነሱ ምክንያት ውስን የሆኑ ፋይዳ ላይ የሚደረጉ የአድራሻ ለውጥ ጥያቄዎች ለጊዜው ምላሽ ላያገኙ ይችላሉ። ግን ይሄ ማለት የመጨረሻው ነው ማለት አይደለም። እነዚህ ሰዎች በአካል የሚኖሩበት አቅራቢያቸው ላይ ያለ የምርጫ ጣቢያ ሄደው መስተናገድ የሚችሉበት አሰራር ስርዓት አለ። ይሄን ደግሞ በምርጫ ቦርድ በኩል በተደጋጋሚ ሲገለጽ የነበረ ነው። በቀበሌ መታወቂያ፣ በፓስፖርት፣ በመንጃ ፍቃድ የመሳሰሉት እነዚህ እንኳን ባይኖሩ በሚመርጡበት አካባቢ ላይ ላለፉት 6 ወራት ነዋሪ መሆናቸውን የሚመሰክሩ
ምስክሮች እስካሉ ድረስ እነሱም ምስክሮች በዛ አካባቢ ላይ ነዋሪነታቸውን የሚያረጋግጡ ጊዜ ገደቡን የጠበቀ እስካደረጉ ድረስ መመዝገብ የሚችሉበት አሰራር እንዳለ ምርጫ ቦርድ በተደጋጋሚ እየገለጸ ነው። ምርጫ ቦርድ የሚያወጣቸውን ኮሚኒኬሽኖች በመከተል እንዲህ አይነት ሰዎች መልስ ማግኘት ይችላሉ። በምንም አይነት ሁኔታ ከፋይዳ ጋር ተያይዞ እክል አያጋጥማቸውም ማለት ነው። ምርጫ ጣቢያ ላይ ሄደው መስተናገድ ይችላሉ። ምርጫ ቦርድም ቢሆን ይህንን አገልግሎቶች ሰፖርት ለማድረግ የሚያስችል ደንበኞቻቸውን የሚያገኙበት መስመር ዘርግተዋል ማለት ነው። ሌላው ጥያቄ የምዝገባ ወቅት ላይ ዲሞግራፊክ ላይ የምዝገባ ስህተት ሲያጋጥመን በፋይዳ መተግበሪያ አፕሊኬሽን እንዲስተካከል ቅድመ ሁኔታ ተቀምጠዋል። ነገር ግን በመተግበሪያው ስናስተካክል የተስተካከለውን ማሻሻያ አይቀበልም ወይም አያጸድቅም። ገብተን ስናየውም የበፊቱን ነው የምናየው ይላል። መተግበሪያው ላይ ሆነውም የማሻሻያ ጥያቄ ቢያቀርቡ ኦንላይን ባለው id.tt/update ላይ ገብተውም ቢያቀርቡ የምዝገባ ጣቢያ ላይም ሄደው ማሽኖች ላይ ይህን ጥያቄ በኦፊሰር ታግዘው ቢያቀርቡ ሁሉም ወደ አንድ ቋት ነው የሚመጡት። ወደ አንድ ቋት መጥተው መልስ የሚያገኙት በጀርባ ይሄንን ሂደት አጥርተው ውሳኔ በሚሰጡ የሰለጠኑ ባለሙያዎች ነው። ስለዚህ አንደኛው መንገድ የተሻለ ሌላኛው የሚዘገይ አይደለም። ሁሉም ወደ አንድ ማዕከል ወደ አንድ ቋት ነው የሚመጡት። ምናልባት የመረጃ ማስተካከያ ጥያቄውን አቅርበው ግን ባለ ባክሎግ ምክንያት በርካታ ጥያቄዎች ቀርበው ቅድም ባነሳሁት ምክንያት መልስ ማግኘት እስኪያገኙ ትንሽ ጊዜ የሚወስድ ከሆነና በዛ መሃል ገብተው ተስተካክሏል አልተስተካከለም የሚለውን ደንበኛችን ቼክ ቢያደርጉ ያቀረቡት ጥያቄ ተቀባይነት ስላላገኘ አልተስተካከለም ማለት ነው። ስለዚህ ይሄ የአጭር ጊዜ ችግር ነው። በቅርቡ በሚቀጥሉት ካፕል ኦፍ ዊክስ የሚፈታ ነው። በዛ አይነት መንገድ የሚስተካከል ነው። ከዚህ ጊዜ ወደፊት ይሄ ችግር አይኖርብንም። በሚቀመጠው ሰርቪስ ስታንዳርድ ውስጥ ከ3 እስከ 5 ቀናት ባሉት ጊዜ ውስጥ የሚቀርቡ የአፕዴት ጥያቄዎች ሁሉ ምላሽ ያገኛሉ። ስለዚህ ከ3 እስከ 5 ቀን ይወስዳል ብለን ስንል ዛሬ የአፕዴት ጥያቄ አስገብቼ ነገ ቼክ ባደርገው በዚህ አገልግሎት አሰጣጥ ስታንዳርድ ውስጥ ገና ሂደቱን አልፎ መጨረሻው ደረጃ ላይ ስላልደረሰ የተቀየረውን መረጃ ማግኘት ላይቻል ይችላል። ባለፉት ጊዜያቶች ቶሎ መመለስ ያልቻልንባቸው አጋጣሚዎች ስለነበሩ በነዛ ጊዜያቶች የተፈጠረ ችግር ሊሆን ይችላል። አንዳንዱን በሶሻል ሚዲያ ላይ በመግባት ብታስቀምጡ ቼክ ማድረግ የምንችልበት እድል አለ። ግን ማመልከቻው ከቀረበ ባስቀመጥነው የአገልግሎት አሰጣጥ ስታንዳርድ ቀናት ውስጥ መልስ ማግኘት ትችላላችሁ ማለት ነው። ይህንን ደግሞ ቶሎ መፈጸም እንድንችል አስፈላጊውን የዝግጅት ስራ እየሰራን ነው። ወደዚህ በፍጥነት የምንገባ ይሆናል። እንግዲህ በዚህ ምክንያት አንዳንዶች ተጉላልተናል ያላችሁ ለመጉላላታችሁ ይቅርታ ለመጠየቅ እንወዳለን። በፍጥነት ግን ይህን ጥያቄ መልስ የምንሰጥበት ነው የሚሆነው። ድጋፍ ደግሞ በአቅራቢያዎች ባሉ የምዝገባ ማዕከላት ማግኘት የምትችሉ ነው የሚሆነው ማለት ነው። ስለዚህ በየትኛው መንገድ ጥያቄው ቢቀርብ በተመሳሳይ አይነት መልክ መፍትሄ ያገኛል። አቅራቢያችን የእናንተ ማዕከል የለም የፋይዳ ማዕከል ለማለት ነው። እንዴት እናድርግ? የስም ስህተት ማስተካከያ ከፍርድ ቤት አምጥቼ በኢሜይል ልኬ ተቀብላችሁኝ ነበር፣ ነገር ግን እስካሁን ድረስ ምንም አይነት ምላሽ አልተሰጠም ይላል። እንግዲህ መረጃ ማስተካከያ መንገዶች ይሄ የተለየ ዩኒክ ኬስ ከሆነ ድጋሚ ማየት እንድንችል በውስጥ መስመር በሶሻል ሚዲያ ሊጠይቁ ይችላሉ። ግን ቅድም ያብራራናቸው ናቸው የመረጃ ማስተካከያ መንገዶች ማለት ነው። በዚህ መሰረት ቢጠይቁ ምላሽ የምንሰጥ ነው የሚሆነው። ይሄው ጥያቄ ግን ይቀጥልና መረጃው ወይም ማስረጃው ውድቅ ተደርጓል ተባልኩኝ፣ ውድቅ የሆነበትን ምክንያት አልተብራራልኝም የሚል ነው። ቅድም የተወሰነ ከምዝገባ ጋር ተያይዞ ያሉ ምላሾች ላይ አንስቼዋለሁ። እነዚህ ጥያቄዎች ከየትኛውም ኮርነር ሊመጡ ስለሚችሉ ለሁሉም የህብረተሰብ ክፍል ሊሆን እንዲችል በአብዛኛው ደግሞ ከኢሜይል ባሻገር በኤስኤምኤስ በስልክ ኤስኤምኤስ ስለሚጠቀም
ያንን አኮሞዴት ለማድረግ እንዲቻል ሜሴጆቻችንን አጭር እናደርጋቸዋለን። ይሄ እንዳለ ሆኖ ግን በተለይ ከመረጃ ማሻሻያ ጥያቄዎች ጋር ተያይዞ በተቻለ መጠን ባልተሟላ የመረጃ ሰነድ ምክንያት ኤክሰትራ እያልን የተወሰነ ፍንጭ የምንሰጥበት ኤክስፕሌን የምናደርግበት አካሄድ አለ። ይሄ በቂ ነው ብለን እናስባለን። ግን ደግሞ በየጊዜው እያሻሻልን ክፍተት ካለበት በሚመጡ ፊድባኮች እያረምን የምንሄድ ነው የሚሆነው። ይህንንም በዛው አይነት አግባብ እናስተናግደዋለን። ሜሴጅ ሲመጣ ግን ሜሴጁ ላይ በተቻለ መጠን ለምን ምክንያት ውድቅ እንደሆነ ከመረጃ ጥራት ከሆነ ወይም ደግሞ ከቀረበው ማስረጃ የተጓደለ ቫሊድ ያልሆነ ወይ ኤክስፓየር አድርጎ ሊሆን ይችላል። እንግዲህ ይሄንን ዝርዝሩን ስንገባ እያንዳንዱን ኬዝ እናብራራው ብለን ካልን ማኔጅ ለማድረግ እጅግ የሚያስቸግር ስለሆነ ጠቅለል ባለ ስያሜ እየጠራን ነው የምንሄደው። ከዛ ተነስታችሁ ግን የጎደለው ምንድን ነው የሚለውን ዌብሳይታችን ላይ አለ፣ ሶሻል ሚዲያችን ላይ እንለቃለን። መረጃ ለማሻሻል የሚረዱ ተቀባይነት ያላቸው ሰነዶች እነኚህ ናቸው የሚለው በርካታ ማስረጃዎች የምንቀበላቸው ዶክመንቶች ስላሉ ይሄ ደግሞ በሀገሪቱ ላይ ተፈጻሚነት ባላቸው ሕጎች መሰረት የፋይዳን ሕግን ጨምሮ የተቀመጡ ስለሆኑ ይህንን ማሟላት የህጋዊነት ጥያቄም ስለሚሆን አስፈላጊ ይሆናል ማለት ነው። ከማረጋገጥ ስርዓት ጋር ተያይዞ የተወሰኑ ጥያቄዎች አሉ። እነሱን ፈጠን ብለን እንሄድባቸው። 2 የቴሌብር አካውንት ነው። ፋይዳ ቬሪፊኬሽን ደግሞ ለአንዱ ሰርቶ ለሌላኛው እምቢ አለኝ የሚል ጥያቄ አለ። ዝርዝር አለው። ልክ ነው። ለጊዜው እንግዲህ የማረጋገጥ አገልግሎት ሲባል በአንድ በኩል የፋይዳ ስርዓት አለ፣ በሌላ በኩል ደግሞ አገልግሎት ሰጪው አለ። እነኚህ ሁለቱ በሲስተም ደረጃ ይናበባሉ። ከዛ ደግሞ ልክ ፋይዳ ላይ አሁን ስለ መረጃ ማደስ ይሄ ነገር ያስፈልጋል፣ ይሄ ካልተሟላ ልንቀበለው አንችልም እንደምንለው ሁሉ አገልግሎት ሰጪው በራሳቸው መንገድ በየጊዜው ወደ አገልግሎት የሚያወጧቸው በጊዜ ደግሞ እያቀልሏቸው የሚሄዷቸው አሰራሮች ይኖራሉ። ስለዚህ ከቴሌብር አካውንት ጋር የማያያዝ ስራ ተጀምሯል። ስለዚህ አንደኛው እንደሰራለት ደንበኛችን ነግረውናል። እሱ ጥሩ ነው። ሁለተኛው እንግዲህ ኢትዮ ቴሌኮም እዚህ ላይ በዚህ መንገድ ነው የምንሄደው የሚለውን ለሕዝቡ እያሳወቁ የሚሄዱበት አግባብ ነው የሚሆነው ማለት ነው። እንግዲህ በቀጣይነት ግን ይሄ መስተካከል የሚችልበት እድል እንዳለ ለመጠቆም እንችላለን። እንግዲህ ይሄ ገና እየተጀመረ ያለ ስለሆነ አንዳንድ ነገሮችን ስርዓት ማስያዝ፣ አንዳንድ ነገሮችን ስጋት ካላቸው ስጋትን ማጥራት ስለሚያስፈልግ ከነዚህ ሂደቶች ጋር ተያይዞ ደረጃ በደረጃ እየተሻሻሉ እየዘመኑ የሚመጡ አሰራሮች እንደሚኖሩ ታሳቢ ማድረግ ጠቃሚ ነው ብዬ አስባለሁ። ኢትዮ ቴሌኮም ተጨማሪ መልስ እዚህ ላይ የሚሰጡበት ነው የሚሆነው። በጋራ የምንሰራው ስለሆነ ይሄንን እያሻሻልን በጋራ የምንሄድበት ነው የሚሆነው ማለት ነው። በፋይዳ በኩል ግለሰቡ አንድ ስለሆነ በቀጣይ ሲፈቀድ በኢትዮ ቴሌኮም በኩል ሲለቀቅ በዚሁ ፋይዳ ሁለተኛውን ማያያዝ የሚቻልበት እድል ይመጣል የሚለውን ለማንሳት ፈልጋለሁ። የባንክ አካውንት ማለት ነው። የተከፈተበት ቁጥር ሌላ ነው፣ ፋይዳ የወጣበት ቁጥር ሌላ ነው፣ ማስተሳሰር አስቸገረኝ የሚል ጥያቄ አለ። ቁጥር ስልክ ቁጥር ለማለት ነው። ልክ ነው። ባንክ አካውንቱ የተከፈተው የዛሬ 5 ዓመት 10 ዓመት ከዛም በላይ ሊሆን ይችላል፣ በቅርብም ሊሆን ይችላል። ፋይዳ ላይ ደግሞ ሰዎች ከአንድ በላይ ሲም ካርድ ሊጠቀሙ ይችላሉ። ሌጂትሜት በሆነ ምክንያት የተለያየ ሲም ካርዶች ሊኖሩ ይችላሉ ሁለቱ ሲስተሞች ላይ ማለት ነው። በዚህ ጊዜ ውስጥ የፋይዳን ከባንክ ጋር የማቆራኘት ወይም ሃርሞናይዝ የማድረግ የማጣመር ስራ ላይ እያንዳንዱ የባንክ ኬዋይሲ ኦፊሰሮች በምን አይነት አግባብ መሄድ አለባቸው የሚል ጋይዳንስ በብሔራዊ ባንክ በኩል ወርዷል። ይሄ ወደ ሁሉም ጋር ደርሷል። እንግዲህ እዚህ ላይ የመረጃ ክፍተት ካለ ወይም የሚቀየሩ ሰራተኞች ካሉ ኤክስትራ ይህንን በተደጋጋሚ እያሳውቁ መሄድ የሚጠበቅብን ይሆናል። ከዚህ ጋር ተያይዞ አንዳንድ ክፍተቶች ቢያጋጥሙ ተገቢው የሆነ እርምጃ እየተወሰደ ማስተካከል የሚቻሉ ነው የሚሆነው። ግን ሁለት የተለያየ ስልክ ቁጥር እንዲሆን ፈልጋለሁ ብሎ ለሚል ሰው ማድረግ ይቻላል። በመሰረቱ ግን
በዋናነት ፕራይመሪ ፎን ነምበር ይባላል በተለምዶ። በዋናነት የምጠቀመው የስልክ ቁጥር ፋይዳ ላይም አውተንቲኬትም ስለማድረግ ባንኮች ስርዓት ላይ ሌሎች ስርዓቶች ላይ እሱን ማስቀመጥ ጥሩ ነው። ሲስተሞቹ ግን ሁለቱንም ስልክ ቁጥሮች መዝግበው እንዲያስቀምጡ ጋይዳንሱ ያንን ይነግራልና በዛ አይነት መልኩ ማስተካከል ይቻላል። ግን መቀየር ፈልጋለሁ ስልክ ቁጥሬን ብሎ ካለ አንድ ሰው በኤኒ ታይም ፋይዳ ላይ በተገለጸው አግባብ መሰረት መቀየር ይችላል። ሁለቱም ስልኮች እጁ ላይ ካሉ ፋይዳን አውተንቲኬት ማድረግ ይችላል። በሃርሞናይዜሽን የማጣመር ስርዓቱ ጊዜ ነው። ባንክ አካውንቱንም ራሱ እንደሆነ ማረጋገጥ የሚችልበት እድል አለ። ስለዚህ ይሄ ጉዳይ ችግር መሆን አይገባውም። ስፔሲፊክ የሆነ ቦታ ቅርንጫፍ ባንክ ካለ ደግሞ እዛ ላይ ክፍተት ካለ መረጃ ይህንን እኛም ማገዝ ስለምንችል በውስጥ መስመር ቢመጣልን ተከታትለን ማገዝ የምንችልበት እድል ይኖራል ማለት ነው። ምናልባት አንዳንድ ባንኮች አንድ መሆን አለበት ቀይሩ የሚሉት ካለ ይህንንም ከባንኮቹ ጋር እየተነጋገርን የምናሻሽልበት እድል ይኖራል ማለት ነው። ይቅርታ። ከዚሁ ጋር ተያይዞ በኢጂፒ የኤሌክትሮኒክ የመንግስት የግዢ ስርዓት ነው። በዛ ስርዓት ላይ ንግድ ፈቃድን ከፋይዳ ጋር ለማገናኘት የፋይዳ ስልክ ቁጥር እና የንግድ ፈቃድ ስልክ ቁጥር ተመሳሳይ መሆን አለባቸው እንዴ የሚል ጥያቄ አለ። አሁን ልክ ከባንኮች ጋር ከመለስነው ምላሽ ጋር የሚያያዝ ነው። አስገዳጅ እንደዚህ የሚል አሰራር በተለምዶ የለም። የፋይዳ ላይ ስልክ ቁጥር ግን አገልግሎት ሰጪው ሌተስት የሆነውን ቁጥርህን አያይዝ አንድ አይነት መሆን አለበት ብሎ ሊል የሚችል ከሆነ እንግዲህ አገልግሎት ሰጪው ዲው ዲሊጀንስ መከተል የነሱ ያንን ማድረግ ሊጠበቅባቸው ይችላል። ስለዚህ እሱ ደግሞ የነሱ ማንዴት ስለሆነ ያንን ማክበር አስፈላጊ ሊሆን ይችላል። ከዛ ውጭ ያሉትን ግን ቴክኒካሊ የማጣመር ስራውን ለመስራት አስገዳጅ ሳይሆን ምናልባት የማጣመር ስርዓቱ የለማበት አካሄድ ከሆነ ይህንን እየተከታተልን እያሻሻልን የምንሄደው ነው የሚሆነው። በጣም በርካታ አገልግሎቶች ከፋይዳ ጋር እየተያያዙ ስለሚመጡ ዴይ ዋን ጀምሮ ከመጀመሪያው ዕለት ጀምሮ ሁሉ ነገር ፐርፌክት ላይሆን ይችላል። በተቻለ መጠን አስፈላጊ የሆነ የኳሊቲ አሹራንስ ቴስት፣ የሴኪሪቲ ቴስት፣ ሌሎች የዩዘር አክሰፕታንስ ቴስት የመሳሰሉት የሚባሉ በቴክኒካል ሂደት የሚያልፉትን ሁሉ አልፎ ነው የሚሄደው። አንዳንድ ጊዜ ግን ከኮንቪኒየንስ አንጻር ክፍተት ያለባቸው አሰራሮች ካሉ ይህንንም የምንከታተለው ይሆናል። ምናልባት ደንበኛችን መልስ ፓብሊክ መሆን የሚያስፈልገው ከሆነ ይሆናል፣ ካልሆነ በውስጥ መስመር ሊያገኙን ይችላሉ። ግን ከኢጂፒ ስርዓት ጋር ይህንን ፎሎአፕ እናደርጋለን እኛ። ፋይዳ ያላቸው ነገር ግን ከሀገር ውጭ የሚኖሩ እንዴት ነው ፋይዳን ከባንክ ጋር የሚያያይዙት የሚል ጥሩ የብዙዎች ጥያቄ ነው እና ደንበኛችን በወቅቱ ኢሜይል አልተመዘገበም ወይም ምዝገባው ላይ ኢሜይል አልሰፈረም ይላሉ። በኢሜይል ያላችሁ ሰዎች ውጭ ሀገር ላሉ ብቻ ሳይሆን ኢትዮጵያ ውስጥም ሆነው ኢሜይላችሁን በፋይዳ ምዝገባ ወቅት አብራችሁ ብታስመዘግቡ መልካም ነው እንመክራለን። ስልክ ቁጥሩ እጃችሁ ላይ ባይኖር ኤስኤምኤሱ ስልክ ቁጥሩም ላይ ኢሜይላችሁም ላይ ስለምንልከው ማግኘት ትችላላችሁ። የእናንተን ኮንቪኒየንስ ይጨምራል። ዞሮ ዞሮ ስልክም ኢሜይልም ቢሆን ብሔራዊ መታወቂያ ፕሮግራም ከደንበኛው ጋር ከተመዝጋቢው ጋር ለመገናኘት የሚጠቀምበት መንገድ ነው። ፋይዳ ቁጥር ለመላክ የአውተንቲኬሽን ቁጥሮችን ለመላክ ይሄ የአንድ ጊዜ ለፍቃል የምንለው 6 ዲጂት ያለውን ኦቲፒ የሚባለውን ለመላክ ነገ ለአገልግሎት ስለምትጠቀሙት ያንን እንድታደርጉ እጃችሁ ላይ ያለም በአፕዴት ቀስ እያላችሁ ያንን እንድታያይዙ እንመክራለን። በጊዜው ዲያስፖራ ሆኖ በጊዜው ኢሜይል ከሌላቸው ስልክ ቁጥሩን ደግሞ ከኢትዮጵያ ውጪ ከሆነ ኔትወርኩ ወደዛ ስለማይሰራ ለጊዜው የማረጋገጫ ያን ጊዜ ይለፍ መልእክቱን ወይም ኦቲፒ ማግኘት አይችሉም ለጊዜው አሁን ባለው ስርዓት። ወደፊት ይሄን ለመስፋት አንዳንድ ነገሮች እየታሰቡ ነው። ጊዜው ሲደርስ በደንብ ፐብሊክ የምናደርገው ይሆናል። እስከዛ ጊዜ ድረስ ግን ከባንክ ጋር ማያያዝ ላይ እንዳይቸገሩ በብሔራዊ ባንክ በኩል በውጭ ሀገር ያሉ ሰዎች የኤክሰፕሽን ራውት ተዘጋጅቶላቸው በሀገር
እዚህ ሀገር ውስጥ ያለው ደንበኛቸው ተወካያቸው የባንኩ ደንበኛ በሀገር ውስጥ እንደሌሉ የሚያስረዳ ህጋዊ ዶክመንቶችን ይዞ በባንኩ ጋር በመቅረብ ይሄ ግለሰብ ኢትዮጵያ ውስጥ በአሁኑ ሰዓት የለም፣ ማስረጃው ደግሞ ይሄ ነው የሚለውን አቅርበው ከባንክ ጋር የማያያዝ ስርዓት አስገዳጅ ትግበራ ውስጥ እንዳይገቡ ከሀገር ውጭ ላሉ ይሄንን መንገድ ብሔራዊ ባንክ ኦልሬዲ ዘርግቷል፣ ለባንኮቹም አስተዋውቋል። ስለዚህ ብዙ ሀሳብ እንዳይሆንባችሁ። በተባበሩት አረብ ኤሚሬቶች በዱባይና አቡዳቢ አካባቢ ኦልሬዲ ምዝገባ እንደተጀመረ ፐብሊክ አድርገናል፣ ይታወቃል። እዛ ካሉት ውጪ ሌሎቹ ይህን የምዝገባ ስርዓት በተቀሩት የዓለም ክፍሎች እስከምናሰፋው ድረስ እሱም ላይ ስራዎች እየተሰሩ ነው። እስከዛ ጊዜ ድረስ ቢያንስ ለሚቀጥሉ 6 ወራት ያለምንም ችግር የባንክ አገልግሎቶችን እያገኛችሁ መቀጠል እንድትችሉ፣ ተወካዮቻችሁ ግን ውጪ መኖራችሁን ባንክ ቀርበው እንዲያስረዱ ይጠበቃል ማለት ነው። የቀበሌ መታወቂያና የቤታችንን ካርታ ሳይተን በህጋዊ መንገድ አድራሻችንን መቀየር ለምን አልቻለም? አድራሻ መቀየር ይቻላል። በተለያዩ ምክንያቶች፣ የቴክኒካል ምክንያቶች፣ አስተዳደራዊ ምክንያቶች አንዳንድ ጊዜ በጣም ላልተወሰነ ጊዜ ወይም ለአጭር ጊዜ የሚቋረጥበት ጊዜ ሊኖር ይችላል። አንዳንድ ማሻሻያዎች ሲሰሩ ቀደም ባለ ጊዜ አቋርጠን ነበር። አሁን ያ ተጀምሯል። ስለዚህ ማስረጃ አያይዛችሁ እስከቀረበ ድረስ ጥያቄውን እናስተናግዳለን። ምናልባት ወረፋ በርካታ የመረጃ ማሻሻያ ጥያቄ ስላለ በጊዜው ያልደረስንበት ከሆነ በፊታችን ባሉት ጥቂት ጊዜያቶች ውስጥ የምንጨርስ ስለሆነ ይሄ ጥያቄ በዛ የሚመለስ ይሆናል። ከዛ ውጪ ግን በጊዜያዊነት ለአንዳንድ የመረጃ ለውጦች ጊዜያዊ ገደብ ሊደረግባቸው የሚችልባቸው አጋጣሚዎች ካሉ ከተለያዩ ሁኔታዎች በመነሳት እንደዛ ካልሆነ የመረጃ ማሻሻያ ጥያቄ ይስተናግዳል። አድራሻ ላልተወሰነ ጊዜ አቁመን ነበረ። በቅርቡ ደግሞ ከመራጮች ምዝገባ ጋር ተያይዞ ለቀነዋል። ስለዚህ እንዲህ አይነት ጊዜ ላይ የተነሳ ጥያቄ ከሆነ ልናይ እንችላለን። ካልሆነ በዚህ መሰረት የምንቀጥለው ነው የሚሆነው ማለት ነው። ምናልባት ጥቂት 1 2 ወይ 3 ጥያቄዎች የቀሩ አሉ። ከቦታ ቦታ ስንንቀሳቀስ ፍተሻ ላይ ፋይዳ መታወቂያ ስናሳያቸው የቀበሌ መታወቂያ ያሳዩን ይላሉ። እንግዲህ ፋይዳ መታወቂያ ይሄ ነው ጥቅሙ፣ አገልግሎቱ ይሄ ነው የሚለውን የማስገንዘብ ስራ በስፋት እየሰራን ያለ ነው። በሴኩሪቲ ውስጥ ላሉ ሴኩሪቲ አፓራተስ ውስጥ ላሉ የሴኩሪቲ ባለሙያዎች ለሌሎችም ጭምር ይሄንን እያሰፋን እንገኛለን ማለት ነው። ስለዚህ እዚህ ጋር ተያይዞ ካለመረዳት ጋርና ከተለያዩ ካለማወቅ ጋር ተያይዞ የሚመጡ ክፍተቶች ካሉ በጊዜ ሂደት የሚስተካከሉ ናቸው። ጥቆማዎችም ሲደርሱ ለሚመለከተው አካላት በቂ የማስገንዘብ ሂደት እያካሄድን እነዚህን ችግሮች እየፈታን እንገኛለን። ከዛ ውጪ ግን አንዳንድ ጊዜ በተለያየ ቦታ ያሉ ተገቢነት ያላቸው የመንግስት የጸጥታ አካላት ሊሆኑ ይችላሉ፣ የአስተዳደር አካላት ሌሎች ተጨማሪ ነገሮችን ሊጠይቁ የሚችሉበት ሁኔታ ህጋዊ አግባብ ካለ ያንን መከተል ደግሞ አስፈላጊ ሊሆን የሚችልበት ጉዳይ ይኖራል። ከጸጥታ ሁኔታዎች ጋር ተያይዞ ከተለያዩ ጉዳዮች ጋር ተያይዞ በአካባቢው ያለ ይህን ኃላፊነት የሚወስድ የመንግስት አካል ጋይድ በሚያደርገው መሰረት መንቀሳቀስ ጥሩ ነው። በሂደት ግን ማንነትን የሚያስረዳ ማረጋገጥም ኦን ዘ ስፖት ማረጋገጥ የሚቻል የመታወቂያ ሰነድ መሆኑን በደንብ እያስገነዘብን እንሄዳለን። አንዳንድ ጊዜ እዚህም እዛም የሚያጋጥሙ ነገሮች ካሉ ደግሞ በትዕግስት በማስተማር ይህንን የምንሻገረው ይሆናል ማለት ነው። የኬጂ እና የኤሌመንተሪ ተማሪዎች ፋይዳ መታወቂያ መመዝገብ አለባችሁ የሚል ጫና እየመጣባቸው ነው የሚል አለ ነው አንደኛው ጥያቄ። እንግዲህ ፋይዳ ብዙ ሴቶችን ይዞ መጥቷል። እነዚህን ሴቶች ለህብረተሰቡ የምናደርሰው በአገልግሎት አሰጣጥ ውስጥ ነው። ሰዎች ተመዝግበው መታወቂያ አለኝ እንዲሉና እዛ ጋር እንዲቆሙ አይደለም። ግን በህይወታቸው ውስጥ ኢንተራክት በሚያደርጓቸው አገልግሎቶች ውስጥ የተሳለጠ አገልግሎት ማግኘት እንዲችሉ፣ ምቹ አገልግሎት ማግኘት እንዲችሉ፣ አስተማማኝ አገልግሎት ማግኘት እንዲችሉ
በቴክኖሎጂ የታገዘ አገልግሎት ማግኘት እንዲችሉ ማስቻል። ስለዚህ ይሄ ሲሆን አገልግሎት አሰጣጦችን የሚቆጣጠሩ በህግ ስልጣን የተሰጣቸው አካላት ወይም ተቋማት ለዚህ አገልግሎት ፋይዳ ያስፈልጋል፣ ያለብኝን የማንነት ማረጋገጥ ክፍተት ይሞላልኛል ብለው ባሰቡ ሰዓት አስፈላጊ በሆነ ሂደት ፋይዳን ቅድመ ሁኔታ ሊያደርጉ የሚችሉበት አግባብ እንዳለ የኢትዮጵያ ዲጂታል መታወቂያ አዋጅ 1284/2015 ይደነግጋል። ሌሎች ሀገሪቱ ላይ ተፈጻሚ የሆኑ ህጎች መሰረት ይሄንን የሚያደርጉ ነው የሚሆነው ማለት ነው። ይሄ ሲሆን ለምሳሌ ከትምህርት ጋር ተያይዞ የትምህርት ስርዓትን ከማዘመን ጋር፣ ተማሪዎችን ከማወቅ ጋር፣ የትምህርት መረጃን ከተማሪ ጋር ከማስተሳሰር ስርዓት ጋር፣ በቀጣይነትም ሄዶ እስከ ስራ እድል ጋር ከመያያዝ ጋር፣ እዚህ መሃል ላይ ያሉ ስብራቶችን ከመጠገን ጋር፣ የማጭበርበር አካሄዶችን ከማስቀረት ጋር የሚያያዝ ሰፊ ትልቅ ጥቅም ስላለው የትምህርት ሚኒስቴርና የትምህርት ቢሮዎች የክልሉ ከተማ አስተዳደሩ ያሉ በየደረጃው አስፈላጊ ነው ብሎ በሚያስቡበት ቦታ ፋይዳን ጥቅም ላይ ያውላሉ። ለምሳሌ ፈተና ለመቀመጥ ፋይዳን አምጡ ይላሉ። ይሄ በቀጥታ የማጭበርበር ስርዓትን ለመከላከል የሚያደርጉትን ጥረት በእጅጉ የሚያግዝ ነው። ስለዚህ ይሄንን ማድረግ እንዲያስችላቸውም ነው ፋይዳ እዚህ ያለውና በዚህ አግባብ ልጆች ምቹ በሆነ ሁኔታ ተማሪዎች በትምህርት ቤት ቅጥር ግቢ ውስጥ መመዝገብ እንዲችሉ ብዙ ሁኔታዎችን እያመቻቸን ነው። መዝጋቢ አካላት ትምህርት ቤት ቅጥር ግቢ ድረስ ሄደው ምቹ በሆነ በተቀላጠፈ ሁኔታ በቁጥጥር በሚታይ ሁኔታ ውስጥ ማለት ነው፣ ፋሲሊቴትድ በሆነ ሁኔታ ውስጥ የትምህርት ማህበረሰብ አባላት ወይም ርዕሰ መምህር፣ ዩኒት ሊደሮች፣ መምህራን ይህን በሚያስተባብሩበት አግባብ ለማለት ነው ቁጥጥር ያልኩት። በዚህ አግባብ ምዝገባዎች ይካሄዳሉ ማለት ነው። ይሄ ደግሞ ለሴክተሩ የሚያስገኘው ጥቅም እጅግ ከፍ ያለ ስለሆነ ከዚህ አንጻር ሴክተሩ የሚያወጣውን ዳይሬክሽን ተከትሎ ተማሪዎችን ማስመዝገብ፣ ተማሪዎቹ ከትምህርት ማዕቀፍ ውጪ የኤሌመንተሪም ተማሪዎች ቢሆኑ ከባንክ ስርዓት ጋር ይያያዛሉ። አሁን ወደፊት ወደዚህ በስፋት እየገባን ነው። ከሌሎች ለምሳሌ የሚሰጥ ድጋፍ ካለ ከተለያዩ ነገሮች ጋር ይያያዛሉ። ስለዚህ ይህንን ማንነትን ማረጋገጥ የሚጠይቁ አገልግሎቶች ስለሆኑ ይህንን ማወቅ መገንዘብ ያስፈልጋል። ከዚህ በመነሳት ነው ተማሪዎች እንዲመዘገቡ እየተመከሩ ያሉት ማለት ነው። ካርድ ሪፕሪንት አዘን ቆይቷል፣ ይህን ያህል ጊዜ ይህን ያህል ወር ቆይቶብናል የሚለው አሉ። ካርድ ሪፕሪንትም ካርድ ጠፍቶበት ወይም ተበላሽቶበት ወይም መረጃውን ቀይሮ ስለዚህ ካርዱ ላይ ያለው መረጃ ሌተስት ወይም አሁናዊ መረጃ ስላልሆነ የዘመነ መረጃ ስላልሆነ ማሻሻያ የሚፈልጉ ሰዎች ሪፕሪንት ይጠይቃሉ። ይህን ሲጠይቁ ልክ እንደ መረጃ ማሻሻል ሁሉ ካርዱ ድጋሚ እንዲታተምለት የጠየቀበት ምክንያት ተገቢ ምክንያት ነው ወይ? ማስረጃ የሚጠይቅ ከሆነ ለምሳሌ የጠፋ ካርድ ከሆነ በሀገሪቱ ሕግ መሰረት ከፖሊስ ጽሕፈት ቤት የሚሰጥ የጠፋ ሰነድ ማስረጃ አለ። ያንን ማምጣት ያስፈልጋል። ያ ሕጋዊነት ያለው ሰነድ ነው ወይ የሚለውን ማረጋገጥ ያስፈልጋል። የዚህ ሂደት ላይ እንግዲህ የተወሰነ መዘግየት ካለ በሚቀጥሉት ጥቂት ቀናት ይህንን ክሊር የምናደርግ ነው የሚሆነው። በአንድ ሳምንት ጊዜ ውስጥ እነኚህ ጥያቄዎች ሙሉ ለሙሉ ይመለሳሉ፣ የሚዘገዩ አይሆኑም የሚለውን በዚሁ ለመግለጽ ፈልጋለሁ። እንግዲህ በርከት ያሉ ጥያቄዎች ተነስተዋል። ሰብሰብ አድርገን ይወክላሉ ያልናቸውን ተደጋጋሚነትም ስላላቸው በብዙ ሕዝብ ይነሳሉ ብለን ያልናቸውን ጥያቄዎች የተዘጋጁትን ሁሉ ለመመለስ ሞክረናል። በዚህ አይ ቲንክ አንድ ሰዓት አካባቢ በሆነው ቆይታ ውስጥ ጠቃሚ መረጃዎችን እንዳገኛችሁ እናስባለን። መረጃዎች ግን ሁልጊዜም አዳዲስ መረጃዎችም ስለሚኖሩ የሶሻል ሚዲያ አማራጮቻችንን ብትከታተሉ፣ ጥያቄም ሲኖራችሁ እዛ ላይ ብትጠይቁ ከስር መልስ ስለምንሰጥ መረጃ በማጣት ሰዎች እንዳይስተጓጎሉ ይሄንን እንመክራለን። በየወሩም ይሄንን የምንቀጥል ስለሚሆን ሌሎች ጥያቄዎች ሲኖሩ በተዘጋጁት አማራጮች ኢንጌጅ እያደረጋችሁን ጥያቄዎቻችሁን እየመለስን እንሄዳለን። ያው የሚነሱ ጥያቄዎችን መመለስ ኃላፊነታችንም ነው። ሰው ሁሉ ተረድቶ አውቆ ጥቅሙን ተገንዝቦ ወደ ፋይዳ ስርዓት እየመጣ
ለአገልግሎት እየተጠቀመ ፋይዳውንም እያገኘ እንዲሄድ እንፈልጋለን። ከዚህ ጋር ተያይዞ ያሉ በአሰራር ስርዓት ላይ የሚያጋጥሙ ክፍተቶች ካሉ በሚደርሱን ጥቆማ መሰረት ከስር እየተከታተልን የምናርም ነው የሚሆነው። ከምዝገባ ስርዓቱ ጀምሮ ከመዝጋቢ ባለሙያ ጋር ካለ ኢንተራክሽን ጀምሮ የሚያጋጥሙ ችግሮች ከዛ በኋላ እስከ አገልግሎት አሰጣጥ ማንነት ማረጋገጥ ስርዓት ድረስ ውስጥ ያሉትን ሂደቶች ጠቁሙን፣ ንገሩን። ይህን እየተከታተልን መልስ እንሰጣለን። ስርዓታችንንም በየጊዜው እያሻሻልን እያዘመንን የዘገዩ ናቸው የሚባሉ ጥያቄዎችን በተለይ ከመረጃ ማሻሻል ከካርድ ሪፕሪንት የመሳሰሉት ጋር በጣም በፍጥነት ለመመለስ ተጨማሪ ዝግጅቶች እያደረግን የተሟላ ምላሽ ለመስጠት ጥረት ማድረጋችንን እንቀጥላለን። ፋይዳን ተመዝገቡ። 41 ሚሊዮን ተሻግረናል። የፋይዳ ምዝገባ ማሽኖች ባሉባቸው አካባቢዎች ያሉ ሰዎች ሁሉ በዚህ ሰዓት ተመዝግበው ጨርሰዋል ብለን ተስፋ እናደርጋለን። ምክንያቱም በገጠር አካባቢዎች ያሉ አምጡልን መዝግቡን እያሉ ጥያቄ ያቀርባሉ። ስለዚህ በእጃችን ያለውን እድል ቶሎ እየተጠቀምን ሌሎቹም ጋር ደርሰን ሰፊውን ሕዝብ በተቀመጠልን ፕሮግራም መሰረት መዝግበን ጨርሰን አገልግሎት አሰጣጥ ስርዓታችንን ወደ ማዘመን ወደ ምቹ የቴክኖሎጂ ስርዓት ውስጥ እንድንገባ ጥሪያችንን ለማቅረብ እንፈልጋለን። ስለተከታተላችሁን በጣም ማመስገን እንፈልጋለሁ። መልካም ጊዜ